አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ሰላም የኔ ውድ ቤተሰቦች እንደሁም መላ የሰው ዘር እንዴት ናችሁ? ሰላም ብያለሁ። በቅድሚያ ለምታበረታቱ በጣም አመሰግናለሁ። መገዛችሁ ወደፊት አይለየኝ እላለሁኝ። ዛሬ ደግሞ የምንሰራው ነቅሉ በዲያይ ነው ማለት ነው። የተጠቀምኩት በጣጥ፣ ባጠንጃን፣ ጦማጥ፣ በሰልቱም ተጠቅሜያለሁ ማለት ነው። አብረን ወደፊት እናያለን ማለት ነው የሚሰራውን። ዶሮአችንን በዚህ መልኩ እያበሰልን ነው። አንድ ሰዓት ከቆየን በኋላ እናወጣዋለን። ዶሮ በበሰለበት ሩዝ እናበስላለን ማለት ነው በውሃው። ባደንጃናችንና ድንቻችንን በጣም ጨምረናል። አሰራሩ ቀላል ነው። ሽንኩርት፣ በሰል፣ በኋራት ያኔ ቅመም፣ ቲማቲም፣ ድንችና ባደንጃውን ጠብሰን በዘይት ነው የምናደርገው ማለት ነው። ዶሮአችን በዚህ መልኩ ደርሰዋል። ዶሮአችንን ቀጥለን ከባደንጃው እና ከበጣጡ ቀጥለን እንጨምራለን። ከዛ መጨረሻ ላይ ሩዛችንን ደርሷል። በዚህ መልኩ ሩዛችንን እንጨምራለን ማለት ነው። ከዛ ትንሽ ዘፈራን እናደርጋለን ለከለር። ትንሽ ዘፈራን አድርገን ክዝባራና ነዕና ቢጫ የሆነ ዘፈራን ነው። በዚህ መልኩ ደርሰዋል። ማሻአላህ ተባረከ ረህማን።